ግንቦት 18 ሙሉ የጨረቃ ግርዶሽ ይታያል። ጨረቃ ደም መስላም ትታያለች። በዚህ መልኩ ሰላም ጤና ይስጥልኝ ክቡራትና ክቡራት የዩቲዩብ ቻናል ቤተሰቦቻችን ከካሶፒያ ቲዩብ ያዝንላችሁን የዕለቱን የሳይንሳዊ መረጃዎችና ዜናዎች ይዘንላችሁ መጥተናል። እስከ ቪዲዮ ማብቂያ ድረስ እንድትከታተሉን በአክብሮት እንጋብዛለን። ሰላም ጤና ይስጥልኝ ክቡራትና ክቡራት የዩቲዩብ ቻናል ተከታታዮቻችን እንደምን ሰነበታችሁ እንደምን ቆያችሁን ከተለያዩ ምንጮች ያገኘናቸውን የሳይንስ ዜናዎችን ይዘንላችሁ መጥተናል። እስከ ቪዲዮ ማብቂያ ድረስ እንድትከታተሉን በአክብሮት እንጋብዛለን። ቪዲዮአችንን ላይክ በማድረግ እንድታበረታቱን እንጋብዛለን። እንዲሁም ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። አሁን ወደ ዜናው ልውሰዳችሁ፣ አብራችሁን ቆዩ። ግንቦት 18 2013 ሙሉ የጨረቃ ግርዶሽ ይከሰታል። ወደ ዜናው ከማለፋችን በፊት ግን ስለ ጨረቃ ግርዶሽ ትንሽ መረጃ እናካፍላችሁ። የጨረቃ ግርዶሽ መሬት በፀሐይና ጨረቃ መካከል ስትሆን የሚከሰት ነው። ይህ ወቅት ደግሞ ጨረቃ ሙሉ የምትሆንበት ነው። ስለዚህ የጨረቃ ግርዶሽ የሚፈጠረው ጨረቃ ሙሉ ስትሆን ብቻ ነው ማለት ነው ይለናል ዘመናዊው ሳይንስ። በአመት ውስጥ በአማካይ 2 ወይንም 3 የጨረቃ ግርዶሽ የሚፈጠር ሲሆን ግርዶሹን ምሽት የሆነባቸው የዓለማችን ሀገራት በሙሉ መመልከት ይችላሉ። ጨረቃ ሙሉ የምትሆነው ከፀሐይ በተቃራኒ በመተገኝበት ወቅት ሲሆን ለማስተዋል ከቻለን ፀሐይ በስተምዕራብ ስትገባ ጨረቃ በስተምስራቅ በኩል ምሽት ላይ ሙሉ ሆና ትወጣለች። መሬትም በሁለቱ መካከል የምትሆነው በዚህ ወቅት ነው። እንደ ሳይንስ ምርምር የጨረቃ ግርዶሽ 3 አይነት ሲሆን የመጀመሪያው ጨረቃ ሙሉ በሙሉ ጥቁር በሆነውና ጸሊም ጥላ ወይንም አምብራ የሚባለው የመሬት ጥላ ውስጥ ስታልፍ ሙሉ ለሙሉ ስለምትጋረድ ያን ጊዜ ሙሉ የጨረቃ ግርዶሽ ወይንም ቶታል ሉናር ኢክሊፕስ ይባላል። ሁለተኛው አይነት ጨረቃ ግርዶሽ ደግሞ ጨረቃ ሙሉ ለሙሉ ጥቁር በሆነው የመሬት ጥላ ውስጥ ከፊል አካሏ ብቻ የሚያልፍ ከሆነ ከፊል የጨረቃ ግርዶሽ ወይንም ፓርሻል ሉናር ኢክሊፕስ ይባላል። ሶስተኛው አይነት የጨረቃ ግርዶሽ ደግሞ ጨረቃ የደበዘዘውና ፔኑምብራ በተባለው የመሬት ጥላ ውስጥ ስታልፍ እንደ ወትሮው የደመቀች ሳትሆን ደብዘዝ ብላ ትታያለች። ይህም የድብዘዝ ጥላ ግርዶሽ ወይንም ፔኑምቡላር ኢክሊፕስ ይባላል። እንደሚታወቀው ሙሉ የጨረቃ ግርዶሽ የሚከሰተው ጨረቃ ሙሉ ለሙሉ በመሬት ጥላ ውስጥ ስታልፍ ነው። ሙሉ ለሙሉ የተጋረደችባቸው ሰዓታትም ቀይ ሆና ወይንም የደም ጨረቃ ወይንም ብለድ ሙን የሚባለውን ቀለም ታሳያለች። መጀመሪያ ላይ እንዳያችሁት ትዕይንት ማለት ነው። ወደ ነገው ግርዶሽ ስንመለስ ይህ ግርዶሽ በፓሲፊክ ውቅያኖስ በተወሰነው ምስራቃዊ እስያ፣ ጃፓን፣ አውስትራሊያና የሰሜን አሜሪካ ምዕራባዊ ክፍሎች ላይ ነው የሚታየው። በአህጉራችን አፍሪካ ግን አይታይም። ምክንያቱም አህጉራችን አፍሪካ ላይ ቀን ስለሚሆን ማለት ነው። ቢሆንም ግን በእለቱ በዚህ 8 የግንቦት ወር ሙሉ ጨረቃ በመሆኗ ወደ መሬትም በጣም በመጠጋቷና መጠኗም ብርሃኗማ ከወትሮው ስለሚጨምር ሱፐር ሙን ተብላ የምትታወቅበት ወቅት ላይ መሆኗ ነው። በተለይ በሀገራችን ላሉ የአስትሮ ፎቶግራፈሮች ውብ የሆነ የሙሉ ጨረቃን ፎቶ ለማንሳት ይህ የሙሉ ጨረቃ ወይንም ፉል ሙን ፌዝ እና ሱፐር ሙን ወቅት ከሁሉም ጊዜ በተለየ በጣም ተመራጭ ጊዜ ነው። ፀሐይ እንደጠለቀች ምሽት ላይ ጀምሮ እስኪነጋ ድረስም ስለምትታይ ለአድናቂዎቿና ለተመልካቾቿ ጥሩ ጊዜ ይሆናልና ፎቶ እያነሳችሁ መደሰት ትችላላችሁ። ለወዳጅ ዘመዶቻችሁም ማጋራት ትችላላችሁ ማለት ነው። በዚህ አጋጣሚ የቴሌግራም ቻናላችንን አንድሮሜዳ ኢንፎ ላይ ጆይን በማድረግ ፎቶ መላክ ትችላላችሁ ማለት ነው። ግርዶሹ በሚታይባቸው ሀገራት ያላችሁ ደግሞ ደመና ከሌለ በስተቀር ግርዶሹን ማታያያችሁ መደሰት ትችላላችሁ ማለት ነው። ይህ አስገራሚ ክስተት ነው። እንግዲህ ጨረቃ ደም ስትሆን ያሳያል። ከዚህ ቀጥሎም ትዕይንቱን እናሳያቸዋለን። ከዚህ በፊት የተከሰተውን የጨረቃ ግርዶሽ ማለት ነው። ሙሉ የጨረቃ ግርዶሽ ጨረቃ ሙሉ ለሙሉ ደም ስትሆን ማለት ነው። እናም እንዴት ደም እንደምትሆንም እናሳያቸዋለን። ተከታተሉን።